በዓለም ካርታ ላይ የምታዩት ያቺ ጠባብ የውሃ መስመር ሆርሙዝ ዛሬ የዓለም መጨረሻ መጀመሪያ ልትሆን ትችላለች። ዶናልድ ትራምፕ ቆንጆ አርማዳዬ እያሉ በኩራት የሚጠሩት ግዙፍ የአሜሪካ ጦር መርከብ ስብስብ የፋርስን ባህር ሲቀዝፍ፣ ቴህራን ደግሞ በዝምታ የሞት ወጥመዷንም ዘርግታለች። አሜሪካ ግዙፍ የብረት አርማዳውን ወደ ኢራን የባህር በር እያስጠጋች ባለችበት በዚህ ሰዓትም ኢራን በቃላት መካሰሱን ትታ ወደ ሃርድዌር ተሸጋግራለች። ሻሂድ ባጌሪም የቃጫይ መርከብነት ወደ ገዳይ የድሮን ተሸካሚነት የቀየረችው የኢራን አዲሱ አውሬ ሆርሙዝ ወሽመጥ ላይ አፍጥጣለች። ኢራን አብዮታዊ ጥበቃ IRGC ሚሳይሎቹን፣ ፈጣን ጀልባዎቹና የድሮን መንጋዎቹን ወደ ጦር ግንባር ማስጠግተዋል። የንግድ መርከብ የነበረችውን ሻሂድ ባጌሪን በጥቂት ቀናት ውስጥም ወደ ድሮን መተኮሻነት መቀየር ለኢራን የቴክኖሎጂ አቅም ማሳያም ሳይሆን አሜሪካ ውድ ጦር የተዘጋጀ ርካሽ ግን ገዳይ ወጥመድ ነው። ዛሬ የምንመለከተው ዜናን ሳይሆን በመቶዎች የሚቆጠሩ የኢራን ድሮኖችን በአንድ ጊዜም አየር ላይ ሲንሳፈፉ የአሜሪካን ቢሊዮን ዶላር መርከቦች እንዴት አቅመ ቢስ እንደሚያደርጓቸው የሚያሳይ የመንጋ ጦርነት ስሌት ነው። ለመሆኑ ትራምፕ ባሩዱን ይለኩሱታል ወይስ ደግሞ የኢራን ድሮኖች ወደ ድርድር ጠረጴዛው ያስገድዷቸዋል? እስከ መጨረሻው አብረን እንመርምረው። ይህንን ትንታኔ የምታየው የዓለም ፖለቲካ የሚሽከረከርበትን ሚስጥር ለማወቅ ካለ ጥማት እንደሆነ አውቃለሁ። ስለዚህ የምናቀርበው መረጃ ለአእምሮ ጥንካሬንም እንደሚሰጥ እርግጠኛ ከሆንክ ቤተሰባችን አባሉን። የሚስጥር ቁልፉን የያዙ ሰዎችም ስብስብ ውስጥ ለመግባት ያችን ሰብስክራይብ የምትለዋን ቀይ ምልክትም ተጫናት፣ የደወል ምልክቷንም ጠቅ አድርጋት፣ ላይክና ሼር ማድረግም እንዳይረሳም። ውድ ተመልካቾቻችን አንድ እስኪ ቀላል ግን ከባድ ጥያቄ ልጠይቃችሁ። አንድ ትልቅ ዞን በሺህ የሚቆጠሩ ንቦች ቢወረር ማን ያሸንፋል? የእናንተን ግምት ከምክንያት ጋር አሁኑኑ ኮመንት ላይ አስፍሩልን። አሁን ወደ ዝርዝር መረጃው አለፈን። መልካም ቆይታም። በፋርስ ባህረ ሰላጤ ላይ ያለው ጥረት አሁን ከንግግር አልፎ ወደ ተግባር ተሸጋግሯል። አሜሪካ ግዙፍ የጦር መርከቦቿን ወደ ኢራን እያስጠጋች ባለችበት በዚህ ሰዓትም ኢራን ሻሂድ ባጌሪ የተባለችውን አዲሷን ድሮን ተሸካሚ መርከቧን ወደ ስትራቴጂካዊ የሆርሙዝ ወሽመጥ በመላክ ምላሽ ሰጥታለች። የኢራን መንግሥት ቴሌቪዥን በርካታ ድሮኖችን በጀርባዋ ላይ ጫነችውን ይህችን መርከብ የሚያሳይ ምስልም አሰራጭቷል። በፋርስ ባህረ ሰላጤ ላይ ያለው ጥረት ጣሪያ እየነካ ነው። አሜሪካ የጦር መርከቦቿን ወደ ኢራን እያስጠጋች ባለችበት በዚህ ሰዓትም ሁለቱም ወገኖች ለማንኛውም ነገር ዝግጁ ነን የሚል ወታደራዊ ምልክት እያሳዩ ይገኛሉ። ኢራን ለዋሽንግተን ምላሽ እየሰጠች ያለችው በቃላት ብቻም ሳይሆን በከባድ የጦር መሳሪያዎች ጭምር ነው። ኢራን መንግሥት መገናኛ ብዙሃንና የቀጠናው ዘገባዎች እንደጠቆሙት ሻሂድ ባጌሪ የተባለችው መርከብ በዓለም ላይ እጅግ ወሳኝ በሆነውና የዓለም የነዳጅ ንግድ በሚተላለፍበት በሆርሙዝ ወሽመጥ አቅራቢያ እንድትሰማራም ተደርጓል። የኢራን መንግሥት ቴሌቪዥንም በርካታ ድሮኖችን በጀርባዋ ላይ ጫነችውን ይህችን መርከብ የሚያሳይ ምስልም ለአየር አብቅቷል። ምንም እንኳን የመርከቧ ሙሉ ወታደራዊ አቅም በቪዲዮ ብቻ በተናጠል ሊረጋገጥ ባይችልም የኢራን ባለሥልጣናት ግን መርከቧን የማስፈራሪያ መልእክትን በማለት ጠርተዋታል። ጥቃት ከተሰነዘረብን ምላሻችን ከባድ ይሆናል ሲሉም አስጠንቅቀዋል። ተንታኞች እንደሚሉት ኢራን ይህንን መርከብ አሁን ያሰማራችው ለአሜሪካ ወታደራዊ ክምችት ያላትን አማራጭ ምላሽ ለማሳየት ነው። ምንም እንኳን የመርከቧ ትክክለኛ የውጊያ ብቃትና ዝግጁነት ገና መረጋገጥ ቢኖርበትም ይህ ክስተት የመጣው ፕሬዝዳንት ዶናልድ ትራምፕ USS አብርሃም ሊንከን የተባለችው ግዙፍ መርከብና አጃቢዎቿም ወደ ቀጠናው እየተጓዙ መሆኑን በገለጹበት ወቅት ነው። ትራምፕ ወደ ኢራን እያመራ ያለውን ይህንን ወታደራዊ ስብስብ ግርማ ሞገስ ያለው ቆንጆ አርማዳ በማለትም ገልጸውታል። አሜሪካ የባህር ኃይል ጉልበትና ኢራን ያጸፋ እርምጃ በአንድ ቦታ ላይ መገናኘቱም የቀጠናው ታዛቢዎች በከፍተኛ ስጋትና ትኩረት እንዲከታተሉትም አድርጎታል። አሜሪካ የባህር ኃይል ግዝፈትና የኢራን ያጸፋ እርምጃዎች በአንድ ቦታ ላይ መገናኘታቸው የቀጠናው ታዛቢዎች አይናቸውን ሳይነቅሉ እንዲከታተሉም የሚያደርግ ሁኔታን ፈጥሯል።
ግልጽ የሆነ የመረጃ ምንጮች እንደጠቆሙትም ሻሂድ ባጌር የተባለችው መርከብ ቀደም ሲል ወደ 42000 ቶን የምትመዝንና 240 ሜትር ገደማ ርዝመት ያላት የንግድ ዕቃ መጫኛ መርከብ ነበረች። የኢራን መንግሥት ዘገባዎች እንደሚሉት ግንም ይቺ መርከብ አሁን ተቀይራ ለኢራን አብዮታዊ ጥበቃ ባህር ኃይል የሚያገለግል ተንሳፋፊ የድሮን ጣቢያም ሆናለች። ምንም እንኳን ይህ መግለጫ በተናጠል ካልተረጋገጠም የኢራን ምንጮች የመጣ ቢሆንም የመንግሥት ዘገባዎች መርከቧ የተለያዩ የድሮን አይነቶችና ተጨማሪ ትናንሽ የፈጣን ጥቃት ጀልባዎችን የመሸከም አቅም እንዳላት ይናገራሉ። የኢራን ምንጮች አክለውም መርከቧ የጸረ መርከብ ሚሳይሎች፣ የአጭር ርቀት የአየር መከላከያዎችና ፈጣን ተኳሽ መድፎች እንደታጠቀችም ይገልጻሉ። ምንም እንኳን እነዚህን ዝርዝሮች የተረጋገጠ ብቃት ሳይሆኑም የኢራን ይገባኛል ጥያቄዎች ቢሆኑም የአንድ ሲቪል መርከብ ወደ ወታደራዊ መድረክነት መቀየር ኢራን ያሉትን ግብዓቶች ለወታደራዊ ዓላማ የማላመድ ስልቷን በግልጽ የሚያሳይ ነው። የኢራንን ወታደራዊ አቅም የሚከታተሉ የመከላከያ ተንታኞች እንደሚሉትም የቴህራን አካሄድ ውድና ጊዜ የሚፈጅ አዳዲስ የጦር መርከቦችን ከመገንባት ይልቅም ተግባራዊነትና ወጪ ቆጣቢነት ላይ ያተኮረ ነው። አሁን የወታደራዊ ተንታኞች ትኩረት የሳበው መርከቧ ግዝፈት ሳይሆን ከመጋረጃ ጀርባ ያለው ስልት ነው። የመገናኛ ብዙሃን የጠቀሷቸውን የመከላከያ ባለሙያዎች እንደገለጹት የኢራን ወታደራዊ ዶክትሪን ስዋርም ዋርፌር ወይም ደግሞ የመንጋ ጦርነት በሚባለው ስልት ላይ የተመሠረተ ነው። ይህ ስልትም እጅግ በጣም ብዙ የሆኑ ርካሽ ድሮኖችን በአንድ ጊዜ በማስወንጨፍ የጠላትን የመከላከያ ስርዓት በቴክኖሎጂ ጥራት ሳይሆን በቁጥጥር ብልጫ የማጨናነቅ ጽንሰ ሐሳብ ነው። ተንታኞች እንደተገነዘቡትም የዚህ የመንጋ ስልት ቲዮሪ ቀላል ነው። በቂ የሆኑ ድሮኖች በከፍተኛ ፍጥነትና ብዛት ከተተኮሱም የጠላት መከላከያ ምንም ማይል ዘመናዊ ቢሆን እንኳን የተወሰኑትን ድሮኖች መከላከያውን ሰብረው ኢላማቸው ላይ ይደርሳሉ የሚል የአካሄድ የላቀ ቴክኖሎጂ ብልጫ ያላቸውን ባላንጣዎች እንደ አሜሪካ ያሉትን አቅም ለማዳከም የታለመ አስሜትሪክ ወይም ደግሞ ሚዛናዊ ያልሆነ ስትራቴጂ ነው። የሂሳብ ስሌቱ እንደሚያሳየው ውስን ቁጥር ያላቸው መከላከያ ሚሳይሎችም ስፍር ቁጥር ከሌላቸው አጥቂዎች ጋር በሚጋጠሙበት ጊዜም ሁኔታው ለአጥቂው ወገን ያደላል። የኢራን ወታደራዊ ዕቅድም አውጪዎች ዘመናዊ የአየር መከላከያ ስርዓቶች በርካታ ኢላማዎች በአንድ ጊዜ ሲመጡባቸው የሚገጥሟቸውን ተግዳሮቶች በጥልቀት እንዳጠኑ ሪፖርቶች ያመለክታሉ። ይሁን እንጂ ሻሂድ ባጌር የተባለችው መርከብ ይህንን ስልትም በባህር ላይ በተግባር ውጤታማ በሆነ መንገድ መተግበር ትችል እንደሆነ ገና ያልተፈተነ ጉዳይ ነው። ሆኖም ይህ ሁሉ እየሆነ ያለው በዓለም እጅግ ወሳኝ በሆነው የባህር ላይ መተላለፊያ በሆርሙዝ ደጃፍ ላይ መሆኑ ውጥረቱን እጅግ አሳሳቢም ያደርገዋል። የኤነርጂ ተንታኞች እንደሚሉት የፋርስ ባህረ ሰላጤን ኦማን ባህርና ከሰፊው የህንድ ውቅያኖስ ጋር የሚያገናኘው ይህ ጠባብ የውሃ መተላለፊያ ከፍተኛው የዓለም የነዳጅ ንግድ የሚፈስበት የደም ስር ነው። በዚህ ወሽመጥ ውስጥም በሚደረግ የመርከብ እንቅስቃሴ ላይም የሚፈጠር ማንኛውም መስተጓጎል በመላው ዓለም የኤነርጂ ገበያ ላይ አስከፊ መዘዝ ያስከትላል። የኢራን መንግሥት መገናኛ ብዙሃን ሻሂድ ባጌር የተባለችውን መርከብ በዚህ ስትራቴጂካዊ ቦታ ላይ ማስቀመጣቸው ተንታኞች እንደሚሉት ከሆነ ቴህራን ጦርነት ቢቀሰቀስ የንግድ ፍሰቱን የማስተጓጎል አማራጭ አለኝ የሚል ግልጽ መልእክትም እያስተላለፈች መሆኑን ያሳያል። ኢራን ታሪክ እንደሚያሳየው በተለይም ከአሜሪካ ጋር ውጥረት ውስጥን በምትገባበት ጊዜም በሆርሙዝ ወሽመጥ ላይ ተጽዕኖ የመፍጠር አቅሟን እንደ ትልቅ የመደራደሪያ ካርድም ትመለከተዋለች። የቀጠናው መልክዓ ምድራዊ እውነታ ደግሞ ሁኔታውን ለኢራን ያደላም ያደርገዋል። ምክንያቱም በወረሽኙ የሚያልፉ መርከቦች ሁሉም የኢራን ኃይሎች በቀላሉ ሊንቀሳቀሱባቸው በሚችሉባቸው የውሃ ክሎች ውስጥም ማለፍ ግድ ይላቸዋል። በዚህ አካባቢ የድሮን ተሸካሚ መርከብ ማሰማራቱ ኢራን ነባር የጥቃት አማራጮች ተጨማሪ ጉልበት የሚሰጥ ነው። ምንም እንኳን የመርከቧ ትክክለኛ ውጊያ ብቃት በማንኛውም እውነተኛ ጦርነት ውስጥም ገና ያልተፈተነ ቢሆንም አንዳንድ የቀጠናው ዘገባዎች ግን የኢራን አብዮታዊ ጥበቃ በደቡባዊ ባህር ጠረፍ ላይ ያለውን አቋም እየቀያየረ መሆኑን ይጠቁማሉ። ምንም እንኳን ይህ መረጃ በተናጠል ባይረጋገጥም ኢራን በባህር ዳርቻዎቿ ላይ ያላትን ወታደራዊ ንቃት ወደ አዲስ ምዕራፍ እያሸጋገረች መሆኑን ያሳያል። አሁን እየወጡ ያሉ ዘገባዎች እንደሚያመለክቱትም ኢራን ሰፋ ያለ የመከላከያና የማጥቃት ዝግጅት እያደረገች ነው። ምንም እንኳን የማጠናከሪያ እርምጃዎቹ ዝርዝር መረጃ ባይገኝም ከመደበኛው ጦር ጎን ለጎን የሚንቀሳቀሰው የኢራን አብዮታዊ ጥበቃ አገሪቱ ልዩ ወታደራዊ አቅሞች ማለትም ሚሳይሎችን፣ ድሮኖችና ፈጣን ጥቃት አድራሽ ጀልባዎችን በበላይነት ይቆጣጠራል።
የኢራንን ወታደራዊ መዋቅር የሚከታተሉ ተንታኞች እንደሚሉት በባህር ዳርቻዎች ላይ የሚደረግ ማንኛውም ወታደራዊ ጥንካሬ እነዚህን አደገኛ መሳሪያዎችን ወደ ሆርሙዝ ወሽመጥና የአሜሪካ ባህር ኃይል ወደሚንቀሳቀስባቸው ቀጠናዎች ይበልጥ ያስጠጋቸዋል። የኢራን ወታደራዊ ዶክትሪን ትኩረት የሚሰጠው የባህር ዳርቻ መከላከልና በኢራን ውሃዎች አቅራቢያ የሚንቀሳቀሱ የንግድ መርከቦችንም ሆነ የጦር መርከቦችን ማስፈራራት ላይ ነው። አሁን እየታየ ያሉት እንቅስቃሴዎችም ጥቃት ቢሰነዘርባት ፈጣን ምላሽ ለመስጠት ከሚኖራት ዝግጁነት ጋር አብረው የሚሄዱ ናቸው። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ የኤስኤስ አብርሃም ሊንከን የተባለችው መርከብና አጃቢዎቿ ወደ ቀጠናው እያመሩ መሆኑን ገልጸዋል። ትራምፕ ይህንን ወታደራዊ ስብስብ በለመዱት ማራኪ አገላለጽ ወደ ኢራን እየተንሳፈፈ ያለ ቆንጆ አርማዳ በማለት የጠሩ ሲሆን ሌላ ተጨማሪ መርከብም ሊከተል እንደሚችል ፍንጭ ሰጥተዋል። ትራምፕ የጦር ክምችት ለጥንቃቄ የተደረገ መሆኑን ሲናገሩ ኢራን በበኩሏ ለማስፈራራትና ጉልበት ለማሳየት የተደረገ ድርጊት ነው በማለት ታጣጥላለች። የፍጥጫ ሁለቱም ወገኖች ስለ ሌላኛው ወታደራዊ እንቅስቃሴ ያላቸውን ፍጹም ተቃራኒ የሆነ አመለካከት በግልጽ የሚያሳይ ነው። የአሜሪካ ወታደራዊ ስምሪት ለዋሽንግተን ወታደራዊ አማራጮችን ከመስጠቱም በላይ አገሪቱ ያላትን አቅምና ቁርጠኝነት ለዓለም ማሳያ እየሆነ ነው። ፕሬዝዳንት ትራምፕ በሰጡት መግለጫም ባለፈው ዓመት ኦፕሬሽን ሚድናይት ሃመር ወይም ደግሞ የእኩለ ሌሊት መዶሻ ሲሉ የጠሩት ጥቃት የኢራንን የኒውክሌር ጣቢያዎች ክፉኛ ጎድቷልን ብለዋል። ትራምፕ ኢራን ወደ ኒውክሌር ጦር መሳሪያ ተቃርባ ነበር ቢሉም የጥቃቱ ትክክለኛ ጉዳትና የኢራን የኒውክሌር ደረጃ ግን በተናጠል ባለሙያዎች ዘንድም አሁንም አከራካሪ ነው። እነዚህ የትራምፕ ንግግሮች የክስተቱን ትክክለኛ ገጽታ ሳይሆን የእርሳቸውን የግል አገላለጽ የሚያንጸባርቁ ናቸው። ትራምፕ አሁን የላኩት የጦር መርከብ ስብስብ ቀደም ሲል ወደ ቬንዙዌላ ከተላከው እጅግ እንደሚበልጥና አስፈላጊ ከሆነ በከፍተኛ ፍጥነትና ጥንካሬም ለመምታት ዝግጁ መሆኑን በለጠፏቸው መልእክቶችም ገልጸዋል። ለቴህራን የላኩት መልእክት አጭርና ግልጽ ነው። ወደ ጠረጴዛው ኑ፣ ስምምነት ተፈራረሙ፣ የኒውክሌር ጦር መሳሪያ አይኖርም የሚል ነው። ትራምፕ ጊዜው እያለቀ መሆኑን አስጠንቅቀዋል። ዋሽንግተን የሚወጡት ንግግሮች ወታደራዊ ዛቻና የድርድር ፍላጎትን ያቀላቀሉ ናቸው። ይህም ትራምፕ ከኢራን ጋር ላላቸው ጥረት የሚጠቀሙበት የተለመደ ስልት ነው። የአርማዳ ግዙፍ መርከቦች ለዲፕሎማሲው እንደ መደራደሪያ ጉልበትም የሚያገለግል ሲሆን ድርድሩ ካልተሳካ ደግሞ ወዲያውኑ ወደ ወታደራዊ እርምጃ ለመግባት እንዲመች ተደርጎ የተሰናዳ ነው። ትራምፕ የቅድሞ ወታደራዊ እርምጃዎችን መጥቀሳቸውንና ለቀጣዩ እርምጃ ማስጠንቀቃቸው የአሜሪካን አስገዳጅ ፖሊሲ በግልጽ የሚያሳይ ነው። እንደ ተንታኞች አባባል የዚህ አካሄድ ግብ አሜሪካ ኃይል የመጠቀም አቅምም ሆነ ፍላጎት እንዳላት በማሳየት ኢራንን ወደ ድርድርና ወደ ቅናሾቹ መግፋት ነው። የኢራን የውጭ ጉዳይ ሚኒስትር ለአሜሪካ የቆመጥ ፖሊሲ በሰጡት ምላሽም ኢራን ከዋሽንግተን ጋር ለመደራደር ያቀረበችው ምንም አይነት ጥያቄ እንደሌለና ከአሜሪካው ልዩ መልእክተኛ ጋርም ምንም አይነት ግንኙነት አለማድረጓን አስታውቋል። ሚኒስትሩ በዛቻና በስጋት ጥላ ስር ድርድር ሊታሰብ አይችልም በማለት ኢራን እየተገደደች በፍጹም እንደማትደራደር ያላትን ጽኑ አቋም በድጋሚ አረጋግጠዋል። ኢራን ወታደራዊ ጫናን ከድርድር ጥሪ ጋርም አቀላቅሎ የማቅረቡን የአሜሪካን አካሄድ ውድቅ አድርገዋለች። እንደ ኢራን ባለስልጣናት አተረጓጎም በወታደራዊ ዛቻ ስር የሚደረግ ድርድር ትርጉሙ እጅ መስጠት እንጂ እውነተኛ ዲፕሎማሲ አይደለም። የአቋማቸው ኢራንን ምክንያታዊ የሆኑ የዲፕሎማሲ ጥሪዎችን የምትቃወም ሳይሆን ክብሯንና ሉዓላዊነቷን የምታስከብር ሀገር አድርጎ የሚያቀርብ ነው። ተንታኞች እንደሚሉት በሁለቱ ሀገራት መካከል ያለው የዲፕሎማሲ መቃረን ለሰላማዊ መፍትሄ ትልቅ እንቅፋት ሆኗል። ዋሽንግተን ጫና ለድርድር ይገፋፋል ብላ ስታምን፣ ቴህራን ደግሞ ጫና ድርድርን የማይታሰብ ያደርገዋል በሚል ግትር አቋም ላይ ናት። ይህንን ገደል ለመሻገር አንድ ወገን የግድ አቋሙን ማላላት ይኖርበታል። ከፍተኛ የኢራን ወታደራዊ አዛዦችም የጦርነቱን መዘዝ በተመለከተ ተከታታይ ማስጠንቀቂያዎችን እየሰጡ ነው። ኢራን የባህር ኃይል አዛዥ የሆኑት ሬር አድሚራል አቢቦላ ሳሪም በኢራን ላይ የሚቃጣ ማንኛውም ጀብደኝነት ዋጋው እጅግ ከባድ እንደሚሆን ተናግረዋል። አድሚራሉ አሜሪካን የሽጉጥ ጀልባ ዲፕሎማሲ ወይም ግዙፍ መርከቦችን በማሳየት ፍርሃትን የመንዛት ስልት ትከተላለች ሲሉም ከሰዋል። ዛሬ አክለውም ኢራን በየብስ በባህርና በአየር ለሚሰነዘር ማንኛውም ጥቃት አጽፋ ለመስጠት ሙሉ ዝግጁነቷን እንዳላትም ገልጻለች። የመልእክትም አሜሪካ የምታደርገውን ወታደራዊ ዝግጅት እንደ ማስፈራሪያ የሚቆጠር ሲሆን
ኢራንን ደግሞ ራሷን ከጥቃት የምትከላከል እንጂ ቀስቃሽ ያልሆነች ሀገር አድርጎ የሚያሳይ ነው። የኢራን አመራሮች ጦርነትን የሚወስነው የላቀ ቴክኖሎጂ ብቻ አይደለም የሚል ጽኑ ክርክርም እያቀረቡ ነው። ባለስልጣናቱ ያለፉትን ግጭቶች እንደ ማሳያ በመጥቀስ የኢራን ሕዝብም ያለውን ጽናትና አቅም እንደ ትልቅ መሳሪያም ይቆጥሩታል። ይህ መልእክት የታለመው ለአገር ውስጥ ሕዝብ ሞራልን ለመገንባት ብቻም ሳይሆን ለአሜሪካ ታዛቢዎችም ወታደራዊ የበላይነት ቆራጥ በሆነ ተቃዋሚ ላይ ሁልጊዜ ስኬትን አያረጋግጥም የሚል የቤት ሥራ ለመስጠት ነው። በሌላ በኩል ቱርክ ዋሽንግተንን በኢራን ላይ የከፈተችውን ጫና እንድትቀንስና ችግሮችን አንድ በአንድ እንድትፈታ እየወተወተች ነው። የአንካራ ባለስልጣናት እንደሚሉትም ሁሉንም የኢራን ጥፋቶች በአንድ ጥቅል አጠቃሎ ማቅረብና ከባድ ጥያቄዎችን መደርደር የኢራን ባለስልጣናትን ከማዋራዱም በላይ ቀጠናውን ወደማይፈለግ ጦርነት ሊገፋው ይችላል። የቱርክ ውጭ ጉዳይ ሚኒስትር እንዳሉትም ኢራን ለኒውክሌር ድርድር ክፍት ብትሆንም ማንኛውም አይነት የውጭ ወታደራዊ ጣልቃ ገብነት ግን አጥብቃ ትቃውማለች። ሚኒስትሩ ለአሜሪካ ባለስልጣናት የሰጡት ምክር የሚከተለው ነው። መጀመሪያ በኒውክሌር ጉዳይ ላይ ስምምነት ላይ ድረሱ፣ ከዚያ ወደ ሌላ ጉዳይ ለፉ። ሁሉንም በአንድ ጥቅል ካቀረባችሁት ለኢራን ጓደኞቻችን ለማዋጥም አሊያም ለመቀበል በጣም ይከብዳቸዋል። ሚኒስትሩ አክለውም ይህ አካሄድ ለባለስልጣናቱ ብቻም ሳይሆን በቴህራን ጎዳናዎች ላይ ላለው ሕዝብም ለማስረዳት የማይቻል ውርደት ሊመስል እንደሚችል አስጠንቅቀዋል። አሁን ባለው ሁኔታ በመላው ቀጠናው በአሜሪካና በኢራን መካከል ሊቀሰቀስ የሚችለው ግጭት ከፍተኛ ስጋት ፈጥሯል። ጎረቤት ሀገራት የጦርነቱ ሰዓት እነሱም ሳይለበልባቸው እንደማያልፍ በመረዳት በከፍተኛ ጭንቀት ውስጥም ይገኛሉ። እንደ ቀጠናው ዋና ከተሞች ዘገባ ከሆነ የባህር ሰላጤውና የመካከለኛው ምስራቅ ሀገራት ማንኛውም ወታደራዊ ግጭት በቀጥታ እንደሚነካቸው በሚገባ ተረድተዋል። ይህም በመርከብ እንቅስቃሴ መስተጓጎል፣ በኢኮኖሚ ቀውስ ወይም አንዳቸውንም ወገን ደግፈው ቢገኙ ሊሰነዘርባቸው በሚችል ጥቃት ሊገለጽ ይችላል። አሁን ያለው ወታደራዊ ፉክክር በኢራንም ውስጥ በግልጽ እየታየ ነው። በቴህራን ዋና ዋና አደባባዮች ላይ ጸረ አሜሪካ ቢልቦርዶች ተሰቅለዋል። ጋዜጦችም ስለ ሁኔታው በትልቅ ርዕሶች ዜናዎችም እየዘገቡ ሲሆን አንዱ መልእክትም እንዲህ ይላል፣ ነፋስን የዘራ ውሽንፍርን ያጭዳል። ይህ ህዝባዊ መልእክት የኢራንን አቋም የሚያጠናክርና ህዝቡን ለማንኛውም ሁኔታ ዝግጁ የሚያደርግ ነው። የጦር መርከቦች እየተንቀሳቀሱ፣ ዲፕሎማቶች ደግሞ መፍትሄ ፍለጋ እየደከሙ ቢሆንም የሁለቱም ወገኖች አቋም ግን ይበልጥ እየጠነከረ መጥተዋል። አሁን ጥያቄው ድርድር ይደረጋል ወይስ አይደረግም ብቻም ሳይሆን አሁን ያለው የውጥረት ጉዞ ሊቀለበስ ይችላል ወይ የሚለው ነው። የቀጠናው ታዛቢዎች እንደሚሉት ጦር ሰራዊቶች በተጠንቀቅ ባሉበትና ማስጠንቀቂያዎችን በሚዘንቡበት በዚህ ወቅትም በስህተት ጦርነት የመቀስቀስ ዕድሉ እየሰፋ መጥቷል። ኢራን ሻሂድ ባገር የተባለችውን ድሮን ተሸካሚ መርከብ ማሰማራቷ ተንታኞች አሲሜትሪክ ብልጫም የሚሉትን ስልት የተረዳች መሆኗን ያሳያል። ስልቱ ቀላል ነው። በከፍተኛ ቁጥር የሚመረቱም ርካሽ ድሮኖች ከዋጋቸው በላይ በሆነ መጠን በጠላት ላይ ከፍተኛ ኪሳራ ሊያደርሱ ይችላሉ። ተንታኞች እንደሚሉትም በሺዎች የሚቆጠር ዶላር የምታወጣን አንዲት ድሮን ለመምታት በሚሊዮን ዶላሮች የሚቆጠር መከላከያ ሚሳኤል መጠቀም ለመከላከል ለሚሞክረው ወገን ለአሜሪካ ፈጽሞ የማይዋጥ የሂሳብ ስሌት ነው። ኢራን በድሮን ቴክኖሎጂ ላይ በከፍተኛ ሁኔታ ኢንቨስት ያደረገችውም ይህንኑ ስሌት መሠረት በማድረግ ነው። ኢራን እንደ አሜሪካ ያሉ ዘመናዊና ግዙፍ ወታደራዊ አቅም ያላቸውን ባላንጣዎቿን ለማስፈራራት ግዙፍ ወታደራዊ መዋቅር ከመገንባት ይልቅም ድሮኖችን እንደ ዋና አማራጮች መርጣለች። ሻሂድ ባገር የተባለችው መርከብ ይህንኑ የድሮን አቅም በባህር ላይ ለማሳየት የተሰናዳች መድረክ ነች። እንደ ወታደራዊ ተንታኞች ገለጻም የመንጋ ጦርነት የሂሳብ ስሌት ሁልጊዜም የመከላከያ ስርዓቶችን አቅም በሚያጨናንቁ አጥቂዎች በኩል ያደላል። ዘመናዊ የባህር ኃይል መከላከያዎች ምንም ያህል የተራቀቁ ቢሆንም ያላቸው ጥይትና ሚሳኤል እንዲሁም መረጃን የማቀነባበር አቅም ውስን ነው። የኢራን ወታደራዊ ዶክትሪን ቲዮሪም የሆነው ከፍተኛ ቁጥር ያለው አጥቂ በማሰማራት በቴክኖሎጂ የላቁ የነጠላ የጦር መሳሪያዎችን ሊያገኙት የማይችሉትን ድል ማስመዝገብ። የድሮን ጦርነት በባህር ኃይል ኢላማዎች ላይም ያለውን አውዳሚ አቅም በቅርቡ በተከሰቱ ግጭቶች በተግባር ታይተዋል። ተንታኞች እንደሚሉትም በቀይ ባህር ላይ የተካሄደው የሁቲዎች ጥቃት የዓለምን የመርከብ እንቅስቃሴ በማስተጓጎልና መርከቦችን አቅጣጫቸው እንዲቀይሩ በማድረግ ረገድ ውጤታማ ነው። ምንም እንኳን የጉዳቱ መጠን እንደ ምንጮች ቢለያይም የሁቲዎች ዘመቻ ግዙፍ የመርከብ ኩባንያዎች በቀይ ባህር ፋንታ አፍሪካን ዙረው እንዲጓዙ አስገድዷቸዋል። አሁን የሻሂድ ባገር መርከብ መሰማራት
ኢራንን ያንን የቀይ ባህር ተሞክሮ በሌላ ወሳኝ ባህር መታነቂያም በሆርሙዝ ላይም ለመድገም ዝግጁ መሆኗንም ይጠቁማል። በአጭሩ በአሁኑ ሰዓት የአሜሪካ የባህር ኃይል መከላከያ የሚገጥመው ፈተናም የቴክኖሎጂ ብቻም ሳይሆን የመሠረታዊ ሂሳብ የቁጥር ብልጫ ፈተናም ጭምር ነው። እንደ መከላከያ ተንታኞች ገለጻ ማንኛውም የጦር መርከብ በጀርባው የሚይዘው የመከላከያ ሚሳኤል ቁጥር ውስን ነው። እያንዳንዱ ፍልሚያ ደግሞ በባህር ላይ ያሉ ወዲያውኑ ሊተኩ የማይችሉ ጥይቶችና ሚሳኤሎችን ይፈልጋል። ስለዚህ እጅግ ብዙ በሆነ ርካሽ ድሮኖች የሚሰነዘር ተከታታይ ጥቃት የጠላትን የመከላከያ ክምችቶች በንድፈ ሐሳብ ደረጃ ጨርሶ እጅና እግር ሊያሳጣውም ይችላል። ዘመናዊ የአየር መከላከያ ስርዓቶች ምንም እንኳን የተራቀቁ ቢሆንም በዋናነትም የተሰሩት አውሮፕላኖችና ክሩዝ ሚሳኤሎችን ለመምታት እንጂ እንደ ንብ መንጋ የሚወርዱ ስፍር ቁጥር የሌላቸውን ትናንሽ ድሮኖችን ለመቋቋም አይደለም። የድሮን ቴክኖሎጂ እድገት አሁን ባሉ መከላከያዎች ላይም አዲስ ፈተና የፈጠረ ሲሆን መከላከያዎቿንም ራሳቸውን እያላመዱ ቢሆንም ውጤቱ ግን ገና እርግጠኛ የሚያደርግ አይደለም። የኢራን ፕሮፓጋንዳ ቪዲዮዎች የአሜሪካን መከላከያ በጥቃታችን እናጥለቀልቃለን ቢሉም የቴክኒክ ዝርዝሩ በተናጠል አልተረጋገጠም። ሆኖም ጥቃትን የማጥለቅለቅ ጽንሰ ሐሳብ በወታደራዊ ባለሙያዎች ዘንድም እንደ ትልቅ ስጋት ተወስዷል። የኢራን ባለስልጣናት ሀገራቸው በየብስ በባህርና በአየር ለሚሰነዘር ማንኛውም ጥቃት ምላሽ ለመስጠት ዝግጁ መሆኗን እየገለጹ ነው። ይህ መልእክት ጦርነቱ በአንድ አካባቢ ወይም በአንድ ዘርፍ ብቻ እንደማይወሰን የሚጠቁም ነው። ሻሂድ ባገሪ የተባለችው መርከብ መሰማራት የዚህ ዝግጅነት አካል ሲሆን የኢራን የምድር ሚሳኤሎችና የአየር መከላከያዎች ደግሞ ለጥቃቱ ሌላኛው ተጨማሪ ምላሾችም ይሆናሉ። የኢራን መልእክት ግልጽ ነው። እኛም መምታት የሁሉንም ዘርፍ ምላሽ ይቀሰቅሳል። የአቋም አጥቂ ወገን ሊሸከመው የማይችለው ዋጋ እንዲከፍል በማስፈራራት ላይ ከተመሠረተው የኢራን የማስፈራራት ዶክትሪን ጋር ፍጹም የሚገጣጠም ነው። በዲፕሎማሲው በኩል ግን ሁኔታውንም ጭልጥ ባለ አጣብቂኝ ውስጥም ይገኛል። ዋሽንግተን ኢራን ወደ ጠረጴዛው መጥታ በኒውክሌር ጉዳይ ቅናሽ ታድርግ ስትልም ኢራን በበኩሏ በወታደራዊ ዛቻ ስር ፈጽሞ ድርድር አንቀመጥም በሚለው ግትር አቋሟ ቀጥላለች። በዋሽንግተንና በቴህራን መካከል ያለው ልዩነት ሊጠብ የሚችልበት ምንም አይነት ምልክት የታየ አይደለም። ምንም እንኳን ቱርክና ሌሎች የቀጠናው ኃይሎች ሁለቱም ወገኖች ሳይዋረዱና ክብራቸው ሳይነካም ደረጃ በደረጃ ወደ ስምምነት የሚመጡበትን የዲፕሎማሲ ማዕቀብ ቢያቀርቡም በሁለቱም ወገኖች ዘንድ ያለው ግትርና የመጨረሻው ጫፍ የያዘ አቋም ለድርድር ክፍት የሆነውን ቀዳዳም አጥቦታል። የወታደራዊ ክምችትና የዲፕሎማሲው አጣብቂኝ ተዳምሮም ነገሮች ሆን ተብሎ በሚወሰን ውሳኔ ሳይሆን በሁኔታዎች ግፊት ወይም በስህተት ወደ ከፋ ደረጃ ሊሸጋገሩ የሚችሉበት ሁኔታ ፈጥሯል። ተንታኞች እንደሚሉት ጦር ሰራዊቶች በተጠንቀቅ በቆሙበትና ንግግሮችን በከረሩበት በዚህ ወቅትም የዲፕሎማሲያዊ መፍትሄ መስኮት ይበልጥ እየጠበበ መጥተዋል። የፋርስ ባህረ ሰላጤ አሁንም የዓለም ትኩረት ማዕከል ሆኖ ቀጥለዋል። የአሜሪካ የባህር ኃይል ጉልበት፣ የኢራን አሲሜትሪክ ወታደራዊ አቅምና የሆርሙዝ ወሽመጥ ስትራቴጂያዊ ጠቀሜታው ተደምሮ መላው ዓለም በስጋት የሚከታተለው ክስተትም ሆኗል። የዚህ ውጥረት መዘዝም ከሁለቱ አገራት አልፎ በመላው ዓለም ላይ ያርፋል። የዓለም የነዳጅ ገበያ በዚህ ወሽመጥ ውስጥም በሚያልፈው የነዳጅ ፍሰት ላይ የተመሠረተ ነው። የመርከብ ኩባንያዎችና መድን ሰጪዎቻቸው ሁኔታውን በንቃት እየተከታተሉ ሲሆን የቀጠናው ሀገራት ማንኛውም አይነት ወታደራዊ ግጭት በቀጥታም ሆነ በኢኮኖሚ ክፉኛ እንደሚነካቸው ተረድተዋል። ቀጥሎ የሚሆነው ነገር በዋሽንግተንና በቴህራን መሪዎች ውሳኔ ላይ የተመሠረተ ነው። በአሁኑ ሰዓት ሁለቱም ወገኖች የየራሳቸውን ቁርጠኝነት በተግባር እያሳዩ ነው። አሜሪካ አርማዳዋን በማስጠጋት ኢራን ደግሞ ሻሂድ ባገሪ የተባለችውን ድሮን ተሸካሚ መርከብ በሆርሙዝ አቅራቢያ በማሰማራት ለማንኛውም ጥቃት አጸፋ እንሰጣለን የሚል ቆራጥነት መልእክትም አስተላልፈዋል። አሁን ጥያቄው ከዚህ ውጥረት ውስጥም ለመውጣት የሚያስችል የሰላም መንገድ ይገኘውን ወይስ ደግሞ አሁን ያለው ጥፋት ጉዞ ይቀጥላል የሚለው ነው። እንግዲህ ታሪኩ እዚህ ላይ ያበቃል። ግን እውነታው ገና መጀመሩ ነው። አሜሪካና ኢራን አሁን የቆሙበት ንፋስን ዘርቶ ውሽንፍርን በማጨድ ጠርዝ ላይ ነው። ቱርክ ፋይሎችን አንድ በአንድ ዝጉ ብላ ስትመክር፣ አሜሪካ ግን ሁሉንም በአንድ ጥቅል ለኢራን ለመግፋት መሞከሯን ዲፕሎማሲውን ወደ ግድግዳ ማስጠግቶታል። ሻሂድ ባገሪ ድሮኖቿን ይዛ በባህር ላይ ስታንዣብብ፣ ትራምፕ ደግሞ አርማዳ እያሉ ሲዝቱም፣ መሃል ላይ ያለው ግን ተራው የዓለም ነዳጅ ተጠቃሚና የሰላም ናፋቂ ሕዝብ ነው። የሂሳብ ስሌቱ ግልጽ ነው።
ሚሊዮን ዶላር የሚያወጣ መከላከያ ሚሳኤል $1000 የምትሰራ ድሮንን ለመምታት ሲተኮስ ትርፉ ኪሳራ ብቻ ነው። የመንጋ ጦርነት ስልት የአሜሪካን የባህር ኃይል የበላይነት ጥያቄ ውስጥም የሚከት አዲስ የታሪክ ምዕራፍ ሊሆን ይችላል። ይህ ፍጥጫ በሁለቱ ሀገራት መካከል ብቻ የሚቀር አይደለም። የዓለም ነዳጅ የሚፈስበትን ያንን ጠባብ ወሽመጥ የሚዘጋ ማንኛውም ስህተት የሁላችንን ኑሮ ማናጋቱ አይቀሬ ነው። የኢራን ውጭ ጉዳይ ሚኒስትር እንዳሉትም በቆመጥ ዲፕሎማሲ ድርድር ሊኖር አይችልም። ይህ ማለት ደግሞ የዲፕሎማሲው በር ተዘግቶ የጦርነቱ መቃብር እየተቆፈረ ነው ማለት ሲሆን የአሜሪካ $1 ቢሊዮን መርከቦች በጥቂት $1000 በተሰሩ የኢራን ድሮኖች ፊትም ያላቸውን ብቃት ጊዜው የሚፈታ ቢሆንም አሁን ግን ዓለም ትንፋሿን ውጣ በትልቁ ስክሪን ላይ የሚታየውን ይህንን ድራማ በስጋት እያየችው ነው። አንድ ስህተት፣ አንድ የተሳሳተ ትዕዛዝ ወይም አንድ ያልታሰበ ፍንዳታ መላውን ቀጠና ወደ እሳት አዘቅጥም ሊከተው ይችላል። እኛ ግን መረጃውን እያደንን ሚስጥሩን እያወጣንና ትንታኔውን እያቀለልን እናቀርብላችኋለን። ምክንያቱም በመረጃው ዓለም ቀድሞ የሰማ ንጉሥ ነው። ስለተከታተላችሁን ከልብ እናመሰግናለን። ይህ ዘገባ ሌሎችም እንዲደርስ ላይክ እና ሼር ማድረጋችሁ እንዳትዘነጉ። የነገ ሰው ይበለን። ሰላም ለዓለማችን።